ሰበር ብዙዎችን ያስገረመ ለማመን የከበደ መረጃ ተሰማ። በዛሬው ዕለት ድምፃዊ አንዱዓለም ጎሳ በነፃ ተፈታ። በሺዎች የሚቆጠሩ ሰዎች በአደባባይ ወጥተው ወደ መኖሪያ ቤቱ ሲያቀና ደማቅ አቀባበል አድርገውለታል። ቄሮና አድናቂዎቹ አንዱዓለማችን እንኳን ተፈታህልን፣ በቅርብ ጊዜ ኮንሰርትህን የምንታደም ይሆናል በማለት በአዲስ አበባ ጎዳናዎች ላይ እየጨፈሩ ሲያጅቡት ታይቷል። አንዱዓለም ጎሳም በዚህ ተደስቶ ለህዝቡ አክብሮትን ሲያሳይ የሚያሳዩ ምስሎች በማህበራዊ ትስስር ተለቀዋል። መረጃዎች እንደሚያሳዩት ከሆነ አንዱዓለም ጎሳ ነፃ እንዲወጣ ያደረጉት ጠቅላይ ሚኒስትሩ አብይ አህመድ መሆናቸው ታውቋል። አንዱዓለም ጎሳ በተለያዩ ፕሮግራሞች ላይ በጠቅላይ ሚኒስትሩ ጥሪ እየቀረበለት ወደ ጠቅላይ ሚኒስትሩ ቢሮ እንደሚያመራና ትላልቅ ፕሮግራሞችን ከዚህ በፊት እንደሚታደም ይታወቅ ነበር። ታዲያ በእነዚህ ጉዳዮች ከጠቅላይ ሚኒስትሩ ጋር ትስስር ያለው ጥብቅ የሆነ ግንኙነት ነበረው። ጠቅላይ ሚኒስትሩ ልጁ ነፃ ነው፣ ከዚህ በላይ መታሰር ይበቃዋል፣ የታወቀ ስም ያለው የተከበረ ሰው ነው፣ ከዚህ በላይ እስር አይገባውም በማለት ትዕዛዝ በመስጠት ነፃ እንዲወጣ ማድረጋቸው ነው የተሰማው። ፖሊስ በአንጻሩ 15 ቀናቶች ተሰጥተውኝ ሌላ የአሻራ ምርመራዎችን እየወሰድኩ ነው እባካችሁ ቢልም የሚሰማው አጥቷል። መዝገብ ቤቱም ወይም ፍርድ ቤቱ ለፖሊስ ጊዜ መስጠት ፈልጎ የነበረ ቢሆንም በዛሬው ቀጠሮ ላይ ግን ቀጥታ ወደ ውሳኔ ገብቶ እሱን ነፃ አውጥቷል። ተጠርጣሪያችን እስካሁን በእስር ቆይቷል። አሁን የመለቀቅ መብቱን የመጠየቅ መብት አለው። በዚህ በቆየበት ሳምንታት ውስጥ ፖሊስ ምንም አይነት ማስረጃ ጭብጥ የሆነ ነገር ይዞ መምጣት አልቻለም። ተጠርጣሪ ከዚህ በላይ ማቆየት ይከብዳል። ተጠርጣሪው እስካሁን ጭብጥ የሆነ ማስረጃ ሳይገኝበት በእስር ማንገላታት ህጉ አይፈቅድም ሲሉ መልሰዋል። ለዚህም ነፃ እንዲወጣ አድርገውታል። በአንጻሩ ግን እስኪጣራ ጉዳያችሁ እስኪታይ ተብለው በኢትዮጵያ እስር ቤት ከ1 ዓመት እስከ 7 ዓመት የማቀቁ ኢትዮጵያኖች እንዳሉ የሚታወቅ ነው። አንዱዓለም ግን እስኪጣራ ተብሎ ሳምንታት ስለቆየ ብቻ ከዚህ በላይ መቆየት የለበትም፣ ሰብአዊ መብቱን የመጠየቅ መብት አለው ብለው ለሱ ጊዜ የሰብአዊ መብት ትዝ ያላቸው ዳኞቹ ነፃ እንዲወጣ አድርገዋል። ብዙ ሰዎች የተገረሙት እስኪጣራ ቢያንስ ወራቶችን እንኳን መቀመጥ ነበረበት፣ ከዛ በኋላ ነፃ ከሆነ ይለቀቅ ነበር እንዴት በማለት ጥያቄያቸውን አንስተው በጉዳዩ ሰርፕራይዝ ሆነዋል። በባለፈው ችሎት ከሰሞኑ መንግስት ጋዜጠኞች እንዳይገቡ በችሎቱ ዙሪያ የተዛባ መረጃ ለሚዲያ እያሰራጩ ነው፣ ለህብረተሰቡ እያሰራጩ ነው በማለት ጋዜጠኞች እንዳይገቡ መከልከላቸውና በዛም የብይን ሰዓት ገብተው የነበሩትን ጋዜጠኞች ከውስጥ ነጥለው ማውጣታቸው የተሰማ ነበር። ታዲያ ለምን ምን ለማድረግ አስበው ነው እየተባለ በተደጋጋሚ ሲወራ ነበር። ጋዜጠኞቹ በችሎቱ ላይ ያሉትን እያንዳንዱ ነገሮች በመጻፍና ሪከርድ በማድረግ ወደ ሚዲያ በማውጣት ላይ ስለተያያዙ የፍርዱን ሁኔታ እንዲሰሙ ጋዜጠኞቹ ለምንድን ያልተፈለገው ተብለው ጥያቄ ሲነሳ እንደቆየ ይታወቃል። ለካ አንዱዓለምን ነፃ ለማውጣት ጋዜጠኞቹ ፍርዱን እንዳይከታተሉ የተደረገበት ሂደት እንዳለ ብዙዎች መላምታቸውን በዚህ ሰዓት አንዱዓለም ነፃ ከወጣ በኋላ እያሳወቁ ይገኛሉ። ዳኞቹ ከጋዜጠኞቹ ጫና ነፃ ሆነው ለአንዱዓለም ፍርድ ለመስጠት ያመቻቸው ዘንድ ይመስላል። ከዚህ ቀደም የአንዱዓለም ጠበቃ አንዱዓለም ለአድናቂዎቼ ከበዓል በኋላ ታላቅ ኮንሰርት ለማዘጋጅ ፕሮግራም ላይ ነኝ በማለት አቤቱታውን ሲያቀርብ ኮንሰርቴም እንዲሰረዝ አልፈልግም፣ ያለ አግባብ ስለታሰርኩ ነፃ እንድወጣ ፈልጋለሁ ብሎ በጠበቃው በኩል ይግባኙን የከተተ ወረቀት ያስገባ ሲሆን ዳኞቹ ውድቅ ማድረጋቸው ይታወቃል። የቀነኒ ማስታወሻም የተባለው ቀነኒ ራሷን ለማጥፋት ሞክራለች የተባለውንም የቀነኒ ዲያሪ ነው። ቀነኒ የእጅ ጽሑፏን አስፍራለች፣ ሚስጥሮቿን አስፍራለች፣ ራሷን ከአንድ 4 ጊዜ ለማጥፋት ሞክራለች። በመጨረሻም አሁንም ራሷን የጠፋችው በራሷ ነው እንጂ ነፍሷ በሰው እጅ አልጠፋም። የቀነኒ ዲያሪ ራሷን ማጥፋቷ ያሳያል። ስለዚህ ባሏን አንዱዓለምን አታሰቃዩት በማለት በድጋሚ ጠበቃው ሌላ አጀንዳ ይዞ መጥቶ ውድቅ ተደርጎበት ነበር። ፍርድ ቤቱ በዚህ ጉዳይ ላይ ጽኑ አቋም ይዞ እስከ መጨረሻው ለመሄድ ያለመ ይመስል ነበር። ለፖሊሶችም በተደጋጋሚ የቀጠሮ ጊዜ እየጨመረ ማስረጃ ይዘው እንዲመጡ እያደረገ ነበር። በመሃል ግን ፍርድ ቤቱ ካለበት ሸርተት ብሎ ቀጥታ አሁን ደንበኛችን እየተጉላላ ነው፣ ነፃ መውጣት አለበት በማለት ፍርዱን ሰጥቷል። ጉዳዩ ያወዛግባል። ጉዳዩን ጠንከር አድርጎ ይዞ የነበረው ፍርድ ቤት
ድንገት ከመሃል ሸርተት ብሎ ወደ ሌላ ውሳኔዎች ማምራቱ ከበላይ አካል ትዕዛዝ እንዳለው ያሳያል። ይህም ታዲያ አቢቹ የዘፈን አድናቂና ወዳጅ ባይሆኑም ፕሮቴስታንት ሆነው የሚስታቸውን መዝሙር የሚሰሙ ሰው ቢሆኑ አንዱዓለም ጎሳ ግን የኦሮሞን ባህልና ቋንቋ አስተዋውቋል የሚል ግንዛቤና አመለካከት ስላላቸው ነፃ እንዲወጣ አድርገውታል። አንዱዓለም ጎሳ ወንጀሉን ይስራም አይስራም የተረጋገጠ ምንም ማስረጃ የለም። ወንጀለኛ ነው ለማለትም ይከብዳል፣ ወንጀለኛ አይደለም ለማለትም ይከብዳል። በዚህ ሚዛን ውስጥ ሆኖ ዘፋኝነቱ ብቻ ነፃ እንዳወጣው ይሰማናል። ብዙዎችም የሚሰጡት መላምት ይሄ ነው። ፍርድ ተጓድላለች፣ ፍርድ ሳይሰጥ ነፃ ይሁን አይሁን ሳይታወቅ ዘፋኝ ስለሆነ ብቻ የአንድን አካል ቋንቋ አስተዋዋቂ ባህል አስተዋዋቂ ሰው ስለሆነ ብቻ ፍርድ ተጓድላ ዛሬ ላይ ነፃ ወጥቷል። አንዱዓለም ጎሳ ብዙ ባለስልጣናቶች ጋር ኮንታክት ያለው ሲሆን በብዙ ባለስልጣናቶችም ዘንድ ተወዳጅ የነበረ ሰው ነው በሙዚቃዎቹ። በዚህም ምክንያት አንዱዓለም ጎሳ በመታሰሩ ደስ ያላላቸው ባለስልጣናት ወደ ዶክተር አብይ አህመድ በመሄድ እንዲያስፈታው አድርገዋል። በመጨረሻም አንዱዓለም በአዲስ አበባ ጎዳኖች ላይ ከፍ አድርጎ እጁን እያውለበለበ እነሆ ወደ መኖሪያ ቤቱ ወደ እናቱ ቤት አቅንቷል ተብሏል። በቅርብ ቀናትም በጉጉት የሚጠበቀው ኮንሰርቱ የሚጠበቅ ነው። ኮንሰርቱ ላይ በእርግጥ መጀመሪያም ብዙ ሺዎች ይታደማሉ እየተባለ ሲጠበቅ የነበረ ቢሆንም አሁን ደግሞ በተፈጠረው በዚህ ግርግር ብዙ ሺህ ሰዎች ተጨማሪ ሰዎች በኮንሰርቱ ይታደማሉ። ኮንሰርቱ አነጋጋሪ ይሆናል ተብሎ እየተጠበቀ ይገኛል። ብዙ ሺዎች ደግሞ መንግስት ላይ ተቃውሞ እያቀረቡ ይገኛሉ። በመጨረሻም ቀነኒ ራሷን አጥፍታ ነው በሚል ተደምድሞ አንዱዓለም ወይም ሌላ ሰው እንደገደላት ምንም የሚያሳይ ማስረጃ ስላልተገኘ የቀነኒ ጉዳይ ተዘግቷል። ቀነኒ ራሷን አጥፍታ ነው በሚል ተደምድሟል። አንዱዓለምም እነሆ ነፃ ወጥቶ ነፃነቱን እያጣጣመ የነፃነት አየሩን እየተነፈሰ ይገኛል። የቀነኒ ቤተሰቦች ምላሻቸው እናት አባቷ ምን ይሆን? እስካሁን ምንም አይነት ምላሽ በሶሻል ሚዲያ አልሰጡም። ታዋቂ አክቲቪስቶችና ጋዜጠኞች ግን ተቃውሟቸውን እያቀረቡና የተለያዩ መላምታቸውን እየሰጡ ይገኛሉ። የአንዱዓለምን ችሎት አትከታተሉም ተብለው ከፍርድ ቤት የተባረሩ ጋዜጠኞች ይህን ሲሰሙ ጉዳዩ ሰርፕራይዝ አድርጎናልም ብለዋል። እኛ ከእስር ነፃ መውጣቱን አንቃወምም። ይህ ሰው ወንጀል ካልሰራ ነፃነቱን ማጣጣም አለበት። ነገር ግን ጉዳዩ ሳይረጋገጥ አሳማኝ ባልሆነ መልኩ በነፃ ወጥቷል እያሉ ይገኛሉ። እኛን ከፍርድ ቤት አባረው ይህንን ውሳኔ ወሰኑ ወይ የሚል ጥያቄ እንዲያድርብንም አድርጎናል ሲሉ ምላሽ ሰጥተዋል። እኛ የፍርዱን ችሎት በምንከታተልበት ሰዓት ጠንከር ያለ ዳኝነትና ጠንከር ያለ የፖሊስ ምርመራ ተመልክተን ነበር ብለዋል። በመጨረሻም ግን ነገሩ ቀለል ባለ መልኩ እንደተፈታ ስንመለከት ደግሞ ግራ የሚያጋባ ነገር ተመልክተናል ሲሉ ሀሳብ አስተያየታቸውን በቦታው ለረጅም ጊዜ ፍርዱን ሲከታተሉ የነበሩ ጋዜጠኞች ሰጥተዋል። ውድ አድማጮቻችን እናንተስ ሀሳብ አስተያየታችሁ ምንድነው? ሀሳብ አስተያየታችሁን በኮሜንት መስጫው ላይ ያጋሩን። እንዲሁም ለቀነኒ ወዳጅ አድናቂዎች፣ ቤተሰቦች መጽናናትን እየተመኝን አንዱዓለም ጎሳ ጥፋተኛ ከሆነ የእውነት አምላክ ይፍረድ እያልን እንዲሁም ወንድማችን ጥፋተኛ ሆኖ ሳይገኝ እስካሁን የተሰቃየ ከሆነ እንኳን ተፈታህ እያልነው እውነታውን የሚያውቀው አንድ አምላክና አንድ ጌታ ነውና እሱ ፍርዱን ይስጥ እያልን ከሆዲሁ ተለያይናችሁ መልካም ቀን ይሁን።